ሰላም ጤና ይስጥልን የተከበራችሁ የሄሎ አዲስ ቤተሰቦች፣ ዛሬ ዓለም በአንድ ትልቅ ስጋት ውስጥ ወድቃለች። ሰዓቱ በፍጥነት እየቆጠረ ነው። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት 48 ሰዓት ጥብቅ ማስጠንቀቂያ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ይህ ማስጠንቀቂያ ካላበቃና የሆርሙዝ ሰርጥ ካልተከፈተ ምን ሊፈጠር ይችላል? ጦርነት ወይስ የኢኮኖሚ ውድቀት? በሌላ በኩል ደግሞ እዚህ በአፍሪካ ቀንድ የአዲስ አበባው ቤተ መንግስት ሌላ ትልቅ እንግዳ አስተናግዷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በድንገት አዲስ አበባ ገብተዋል። ይህ ጉብኝት ከሰሞኑ በሶማሊያ ፓርላማ ውስጥ ከተነሳው ውጥረት ጋር ምን ግንኙነት አለው? የትግራይስ የደሞዝ ክፍያ ጥያቄ ምን ምላሽ አገኘ? ዛሬ በእነዚህ ጉዳዮች ላይ ሰፊ ትንታኔ ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ የሆርሙዝ ሰርጥና የትራምፕ ማስጠንቀቂያ። ወደ ዋናው ጉዳያችን ስንገባ መላው ዓለም ትኩረቱን አሜሪካና ኢራን ላይ አድርጓል። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት ጥብቅ ማስጠንቀቂያ ነገ ማክሰኞ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ትራምፕ በትሩዝ ገጻቸው ላይ ባስተላለፉት መልእክት ኢራን የዓለምን 1/5 የነዳጅ ሀብት የሚተላለፍበትን የሆርሙዝ ሰርጥን መዝጋቷ እንድታቆም አስጠንቅቀዋል። ከዚህ ሰዓት ጀምሮ ኢራን በ48 ሰዓት ውስጥ የሆርሙዝ ሰርጥን ሙሉ በሙሉ ክፍት ካላደረገች አሜሪካ የኢራንን የኃይል ማመንጫ መሰረተ ልማቶች በመምታት ጥንቅቅ አድርጋ ታወድማለች። ይህ ቀልድ አይደለም ብለዋል። ትራምፕ ኢራንን በጨለማ ውስጥ እናስቀምጣታለን፣ በኢኮኖሚ እናመረክካታለን በማለት ነው ዝግጅታቸውን የገለጹት። ይህ ማስጠንቀቂያ ለምን እንደዚህ አስፈሪ ሆነ? ምክንያቱ ግልጽ ነው። የሆርሙዝ ሰርጥ ለዓለም የነዳጅ ንግድ የደም ስር ነው። ኢራን ይህንን በር ከዘጋች የነዳጅ ዋጋ በአሜሪካ ብቻ ሳይሆን እዚህ ሀገራችን ኢትዮጵያም ጭምር ሰማይ ይነካል። ትራምፕ ይህንን ሰርጥ ለማስከፈት ማንኛውንም እርምጃ ለመውሰድ ዝግጁ መሆናቸውን ገልጸዋል። ነገር ግን ኢራንም ዝም አላለችም። ለትራምፕ ማስጠንቀቂያ የሰጠችው ምላሽ አነጋጋሪ ሆኗል። ኢራን በይፋ ይህንን ብላለች። ትራምፕ የኃይል ማመንጫዎቻችንን የሚመቱ ከሆነ የኛ ምላሽ ደግሞ በቀጠናው ያሉ የገልፍ ሀገራትን እንደ ሳውዲ፣ ኳታርና ኤምሬትስ የኃይል ማመንጫዎች እና የውሃ ማጣሪያ ተቋማትን ማውደም ይሆናል ብለዋል። በመካከለኛው ምስራቅ ያሉ ሀገራት ህይወታቸው የተመሰረተው በኤሌክትሪክና በውሃ ማጣሪያ ላይ ነው። ያለ ኤሌክትሪክ አየር ማቀዝቀዣ አይሰራም። ያለ ውሃ ማጣሪያ ደግሞ የሚጠጣ ውሃ አይኖርም። ኢራን ይህንን ካደረገች ቀጠናው ወደ ከባድ ሰብአዊ ቀውስ ውስጥ ይገባል። ይህንን አደገኛ ፍጥጫ የተመለከቱ የአረብ ሀገራት መሪዎች አሁን በትልቅ ጭንቅ ውስጥ ናቸው። ትራምፕን እባክህ ጥቃቱን አታድርግ በማለት እየተማጸኑ ነው የሚሉ መረጃዎችም እየወጡ ነው። ምክንያቱም ጦርነቱ ቢነሳ የመጀመሪያው ሰለባ የሚሆኑት እነሱ ናቸው። በአሜሪካ በኩልም ትችቶች እየበረከቱ ነው። የዲሞክራቲክ ተወካይ ሐኪም ጄፍሪስ እንደሚሉት የትራምፕ አስተዳደር ወደዚህ ጦርነት የገባው ያለምንም እቅድና ስትራቴጂ ነው። መውጫ መንገዱን ሳይቀይሱ ነው ወደ እሳቱ የዘለሉት በማለት በትራምፕ ላይ ወቀሳ አዝንበዋል። ነገ ማክሰኞ የትራምፕ የ48 ሰዓት ገደብ ያበቃል። ዓለም ትራምፕ የዛቱትን ነገር ያደርጉ ይሆን ወይስ ኢራን ትንበረከካለች የሚለው ጥያቄ ከፍተኛ ውጥረት ውስጥ ሆኖ እየጠበቀች ነው። እኛም ይህንን ሁኔታ በቅርበት እየተከታተልን ለእናንተ የምናደርስ ይሆናል። ወደ ቀጣዩ ዜናችን ስናልፍ የአዲስ አበባው ድንገተኛ እንግዳ ፕሬዝዳንት ሐሰን ሼክ መሐመድ። አሁን ደግሞ ትኩረታችንን ወደ ሀገር ውስጥና ወደ ቀጠናው ፖለቲካ እናድርግ። ባለፉት ጥቂት ሰዓታት ውስጥ በአዲስ አበባ ቤተ መንግስት ያልተጠበቀና ድንገተኛ ጉብኝት ተካሂዷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በድንገት አዲስ አበባ ገብተዋል። ይህ ጉብኝት ለምን አስፈለገ? ለምንስ አሁን ሆነ? የሚሉት ጥያቄዎች ብዙዎችን እያነጋገሩ ይገኛሉ። ነገሩ እንደዚህ ነው። ፕሬዝዳንቱ ወደ አዲስ አበባ የመጡት በሀገራቸው በሶማሊያ ውስጥ ከፍተኛ የፖለቲካና የጸጥታ ቀውስ ውስጥ በነገሰበት ወቅት ነው። በተለይ በሶማሊያ ደቡብ ግዛት ውስጥ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የክልሉ መንግስት ከፌዴራል መንግስቱ ጋር ያለኝን ግንኙነት አቋርጫለሁ ማለቱ ብቻ ሳይሆን የመገንጠል ዝንባሌዎችም እየታዩበት ነው። ይህ ቀውስ ወደ አዲስ አበባ ለምን መጣ ብለን ስንጠይቅ ዋናው ምክንያት የኢትዮጵያ ወታደሮች ናቸው። በሶማሊያ ፓርላማ ውስጥ የሚገኙ በርካታ አባላት በደቡብ ምዕራብ ግዛት የሚገኙ የኢትዮጵያ ወታደሮች ከፌዴራል መንግስቱ ፍላጎት ውጭ እየተንቀሳቀሱ ነው በማለት ክስ አቅርበዋል። እንዲያውም የኢትዮጵያ ወታደሮች የክልሉን መንግስት የሚደግፉ ታጣቂዎችን እያደራጁ ነው የሚል ከባድ ወቀሳ ሰንዝረዋል። ፕሬዝዳንት ሐሰን ሼክ መሐመድ በአንድ በኩል በፓርላማው ተወጥረዋል፣ በሌላ በኩል ደግሞ የክልል መንግስታቱን ቢተኝነት እያስጨነቃቸው ነው። በዚህ መሃል የኢትዮጵያ ወታደሮች በክልሉ የሚኖራቸው ሚና ግልጽ ለማድረግና በዲፕሎማሲ መንገድ መፍትሄ ለመፈለግ ነው ወደ ጠቅላይ ሚኒስትር አብይ አህመድ የመጡ። ጉብኝቱ ከሳምንት በፊት በጅቡቲ ከተደረገው የሶስትዮሽ ምክክር ቀጥሎ የተደረገ አስቸኳይ ጉዞ መሆኑ የጉዳዩን አሳሳቢነት ያሳያል። በተጨማሪም የሞቃዲሾ አየር ማረፊያ አንድ አስገራሚ ነገር ተከስቷል። በርካታ የፓርላማ አባላት ከሀገር እንዳይወጡ ተከልክሏል። እነዚህ አባላት በአብዛኛው ከደቡብ ምዕራብ ግዛት የተወከሉ ሲሆን እገዳው የተጣለብንን የፖለቲካዊ ጫና ምክንያት ነው በማለት ቅሬታቸውን እያሰሙ ነው። ሶማሊያ አሁን ያለችበት ሁኔታ እጅግ አሳሳቢ ነው። የፌዴራል መንግስቱ የክልሉን መቀመጫ በኃይል ለመቆጣጠር ሰራዊት እያሰማራ መሆኑ ሌላኛው የውጥረት መንስኤ ሆኗል። በአጠቃላይ ፕሬዝዳንቱ የአዲስ አበባ ጉዞ ዓላማ እነዚህን ውስብስብ ችግሮች ከኢትዮጵያ መንግስት ጋር በመመካከር ለመፍታት ያለመ ነው። በአፍሪካ ቀንድ ሰላም እንዲሰፍን የኢትዮጵያ ሚና ወሳኝ መሆኑን ይህ የፕሬዝዳንቱ ጉዞ በድጋሚ ያረጋገጠ ክስተት ሆኗል። በቀጣይ ሰዓታት ከቤተ መንግስት የሚወጡ መረጃዎችን እየተከታተልን የምናሳውቃችሁ ይሆናል።
ወደ ቀጣይ መረጃችን ስናልፍ የትግራይ ክልል የደሞዝ ጥያቄና የሸዊት ገብረ እግዚአብሔር መፈታት። በትግራይ ክልል ለወራት ዘግይቶ የነበረው የመንግስት ሰራተኞች ደሞዝ መክፈል መጀመሩ ትልቅ ዜና ሆኗል። ጊዜያዊ አስተዳደሩ ካለው የውስጥ ገቢ ላይ ለየካቲት ወር ደሞዝ እንዲከፍል ትዕዛዝ አስተላልፏል። ሆኖም ግን የ17 ወራት ውዝፍ ደሞዝ ጉዳይ አሁንም ምላሽ አላገኘም። ፍርድ ቤት እንዲከፍል ቢወስንም ጊዜያዊ አስተዳደሩ ከ20 ሚሊዮን ብር በላይ ስለሚያስፈልግ በድርድር እንጂ በፍርድ ቤት አይፈታም በማለት ውሳኔውን አግዶታል። በሌላ በኩል በመቀሌ ታስሮ የነበረው የፖለቲካ አክቲቪስትና የሮማናት ኦንላይን መስራች ሸዊት ገብረ እግዚአብሔር በዋስ መፈታቱ ተገልጿል። ፖሊስ 69 ጠመንጃዎችንና ቦምቦችን ሲያጓጉዙ ተገኝቷል ቢልም ፍርድ ቤቱ ግን ይህንን ለማረጋገጥ በቂ ማስረጃ ባለማግኘቱ በ10 ሺህ ብር ዋስ እንዲፈታ ወስኗል። ሸዊት ክሱ የተፈበረከው በፖለቲካ አመለካከቴ ምክንያት ነው ሲል ገልጿል። ወደ ቀጣይ መረጃችን ስናልፍ ደግሞ የሄሊኮፕተር አደጋ በኳታር። አሁን ደግሞ ወደ መካከለኛው ምስራቅ እንመለስ። በኳታር ግዛት ውስጥ የተከሰተው አሳዛኝ የሄሊኮፕተር አደጋ የዓለምን ትኩረት ስቧል። አደጋው የደረሰው በኳታር ባህር ዳርቻ ላይ ሲሆን በወቅቱ ሄሊኮፕተሯ መደበኛ ወታደራዊ ልምምድ ላይ ነበረች። እንደ ኳታርና ቱርክ መከላከያ ሚኒስቴሮች የጋራ መግለጫ ከሆነ አደጋው የተከሰተው በድንገተኛ የቴክኒክ ብልሽት ነው። በዚህ አሰቃቂ አደጋ የ7 ሰዎች ሕይወት አልፏል። ከሞቶቹ መካከል 4ቱ የኳታር ጦር አባላት ሲሆኑ አንደኛው ከኳታርና ከቱርክ የጋራ ጦር ክፍለ ጦር የተወከለ ወታደር ነው። ሌሎቹ ሁለቱ ደግሞ የቱርክ ታዋቂ የቴክኖሎጂ ተቋም የሆነው ኤልሳን ሲቪል ቴክኒሻን ናቸው። ኤልሳን ለኳታር ጦር የቴክኒክ ድጋፍና የጦር መሳሪያ ጥገና የሚሰጥ ግዙፍ ተቋም ነው። እዚህ ጋር ልብ ሊባል የሚገባው ነገር ኳታርና ቱርክ እጅግ ጥብቅ የሆነ ወታደራዊ ስምምነት አላቸው። ቱርክ በኳታር ውስጥ ትልቅ ወታደራዊ ካምፕ ያላት ሲሆን የኳታርን ሰራዊት በማሰልጠን ረገድ ቁልፍ ሚና ትጫወታለች። አደጋው በቴክኒክ ብልሽት ይሁን እንጂ በአካባቢው ካለው የጦርነት ውጥረት ጋር ተያይዞ ብዙዎች የጠላት ጥቃት ይኖር ይሆን የሚል ጥርጣሬ አሳድሮባቸው ነበር። ነገር ግን የኳታር ባለስልጣናት እስካሁን ባለው መረጃ ምንም አይነት የጠላት እጅ እንደሌለበት አረጋግጠዋል። ውድ የሄሎ አዲስ ቤተሰቦች የዛሬው መረጃዎቻችን እነዚህን ይመስሉ ነበር። የዓለም ፖለቲካ ወዴት እያመራ ነው? ትራምፕ የዛቱትን ሲያደርጉ ይሆን? በሶማሊያና በኢትዮጵያ መካከል ያለው አዲስ የዲፕሎማሲያዊ እንቅስቃሴ ምን ውጤት ያመጣል? የእናንተ ሐሳብ ኮሜንት ላይ እንጠብቃለን። ለቻናላችን ድጋፋችሁን ለመግለጽ ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።